አስቢ ከ2025 ራሱ ከመግባቱ በፊት እኔ ይሄን አረጋለሁ፣ ስፖርት እሰራለሁ፣ ኮርስ ወስዳለሁ፣ ፀጉሬን አሳድጋለሁ፣ ብቻ ያላልሽው ነገር የለም። ግን ከነዛ ምንም ነገር አላረግሽም። አዲስ አመት በመጣ ቁጥር እቅድ ማውጣት፣ አዲስ ነገር ማሰብ ምናምን ሁላችንም የምናደርገው ነገር ነው። ግን እስከ መች ነው ቁርጠኛ ሆነሽ ማድረግ የምትፈልጊውን ነገር የምታረጊው? መች ነው ስትሮንገር የምትሆኝ? እስከ መች የሰውን ቲክቶክ አንቺ እያየ ሰው ልጅ ላይፉ ይቀየራል? በአንቺ እይታ፣ በአንቺ ሰዓት ህዝቤ ወደ ብር ይቀይሯል። ላይክ አንቺ ቁጭ ብለሽ ስክሮል ስታደርግ እስከ መች ማአሬ ጉሜ ትስተፊዲን ያኒ ሶሻል ሚዲያውን ተጠቀሚበት ከሚጠቀምብሽ። ሄሎ ወላሂ ሀባይቢል ገልብ እንዴት ናችሁ? እኔ ያለው አልሐምዱሊላህ። አልሙሁም ዛሬ እናንተ ባላችሁ መሰረት ቪዲዮ ይዤላችሁ መጥቻለሁ። እስካሁን ራሱ የቆየሁት የማይኩ ነገር አሳስቦኝ ነው። ድምፁ ጥርት ያለ አይደለም። ካለ ማይክ ለዩቲዩብ አይሆንም። ግን እኔ ይሄንን ሰበብ አላደርግም ብዬ ማይክ ገዝቼ ነበረ። ማይኩ ከሁለቱ ስልኬ ጋር እምቢ አለኝ። አይ ዶንት ኖ አጠቃቀሙን አልቻልኩበትም። ጎግል አረኩ፣ ዩቲዩብ ላይ አየሁ። አልሙሁም ኢንሻአላህ ኦር ይሄንን እንሞክራለን ወይም ሌላ እናመጣለን። እኔ አዲስ አመት ከመግባቱ በፊት ይሄን ቪዲዮ ፖስት ማድረግ ስላለብኝ እና ማመንታት ስለሌለብኝ እንደምንም ጫክኝ መጥቻለሁ። እንግዲህ እንደምንም ስሙት። አይኑ ጥርት ያለ አይደለም በስስ ኦኬ። ዛሬ የተለያዩ አይነት ነጥቦች እናነሳለን። እኔ ከዚህ በፊት ቲክቶክ ላይ ቪዲዮ ሰርችላችሁ ነበረ። እንዴት ይሄንን አመት ብዙ ነገር አቅጄ እንዳስተካከልኩኝ እና ደግሞ ከ100% 85%ቱን አልሐምዱሊላህ ረቢል ዓለሚን አሳክቻለሁ። እና ከዛ ውስጥ ትልቁ ስኬት የትዳር ነው። አልሐምዱሊላህ የሆነ ካርግ ያለው እንደምታውቁት ወልሙሁም እንዴት ነው አንዳንድ ነገር አቅደም እናሳካቸው የሚለውን ነገር በደንብ እናወራለን። ያ በናት ጂቡ ሼይ ማድርሽው ሞይ ኦር ኮፊ ብቻ ትኩስ ነገር ደብተር ይዛችሁንም አንቆይም። ቆንጆ ነገር አውርተን እንለያያለን። ደብተር ይዛችሁንም 2026 ከመግባቱ በፊት ማድረግ ያለብሽ ነገር ደብተር፣ 2 ደብተር፣ 3 ደብተር ሊኖርሽ ይገባል። ኢስቶክ ግዢ። የመጀመሪያው ደብተር ላይ ኦኬ፣ ይሄ አዲስ አይደለም፣ ላይክ የድሮ ነው። እኔ ልወጣ ነው ነገ ኢንሻአላህ አመጣለሁ። ለቪዥን ቦርድ የሚሆንኝም ነገር ልገዛ ስለሆነ አልሙሁም ምሳሌ ላሳይሽ ነው እንጂ የመጣሁት። ሹፊኝ 2026 ቁጭ ብለሽ ስልክሽን ዘግተሽ ታስቢያለሽ፣ ምንድነው እኔ ማድረግ የምፈልገው? ላይክ አሁን 2025 የኖርኳትን ኑሮ ነው አሁንም መኖር የምፈልገው ወይስ መዳም ቤት እየሰራው እንኳን ነገ ወጥቼ የሚጠቅመኝን ስራ ያ ሙምኪን ምግብ ቤት ሊሆን ይችላል፣ ሙምኪን ቡቲክ ቤት፣ ሙምኪን ሜካፕ ቤት ለወደፊት ወጥቼ መስራት ፈልጎን ነገር አሁኑ መማር እችላለሁ። ስወጣ እውቀቱንም ብሩንም ይዤ ነው የምወጣው ብለሽ አስበሽበት ትወጫለሽ። ምንድነው ማድረግ ያለብኝ? እኔ ይሄን ሰዓት አለኝ። ሶሻል ሚዲያ ስክሮል እያረኩ ቀኑን ሙሉ ደክሞኝ ቲክቶክ ስክሮል እያረኩ ከማድር ልሽ በጊዜ አልተኛም። በጊዜ መተኛት፣ በጊዜ መነሳት፣ ከተነሳው ስፖርት መስራት፣ ቁርአን መቅራት፣ ወር ሌላ እምነትም ከሆናችሁ መጽሐፍ ቅዱስ ማንበብ ምናምን እያልሽ ለ2026 እቅድ ታወጫለሽ። እኔ መናገር የምፈልገው ነገር እና ማንም ሰው እንዳይሳሳት የምፈልገው ነገር ብኖር ምንድነው፣ ለራሳችሁ ማችሉትን ቃል አትግቡ በጭራሽ። አስበሽዋል? ላይክ አሁን ወንድምሽ ደውለው ስልክ ላኪልኝ ኦር ሰዓት ላኪልኝ ምናምን ቢልሽ ያን እሺ ብለሽው ቃልሽን ለመጠበቅ እንዴት ተጨናንቀሽ እንደምትልኪ እኛ የሰው ልጅ ስንባል የምንሳሳተው ስህተት ለሰው ልጅ የገባነውን ቃል በጣም ነው የምንፈራው፣ የምንጠነቀቀው፣ ላይክ የምናሳከው። ለራሳችን ግን ሁል ጊዜ እኔ ለራሴ ይሄን አረጋለሁ፣ እኔ ይሄን አረጋለሁ፣ ግን ቃላችን እናጥፋለን። ኮንፊደንስ ማጣት ከየት የመጣ ነገር መሰላችሁ? ከሌላ ቦታ እኮ አይደለም፣ ለራስሽ የገባሽውን ቃል ካላማረግ። ምክንያቱም አሁን ለራሴ ይሄን አረጋለሁ ብለሽ ማታረጊ ከሆነ ልክ የሆነ ጊዜ ላይ ማረግ ስትፈልጊ ወይ የዛኔ ራሱ እኮ አረጋለሁ ብለሽ አላረግሽም ይልሻል። ስለዛ ኮንፊደንስ ታጫለሽ። 2026 ማስተካከል ካለባችሁ አንደኛው ነጥብ ማረግ የማችሉትን ነገር ለራሳችሁ ቃል አትግቡ። ለራሳችሁ ቃል የገባችሁትን ነገር አደራ ቃላችሁን ፈጽሙ። ኦኬ፣ አንደኛ ይሄ ነው። ሁለተኛ እንዳልኳችሁ የመጽሐፍ ነው። መጽሐፍ በጣም ትልቅ ቦታ አለው። ከቻላችሁ ቪዥን ቦርድ ብኖራችሁ ጥሩ ነው። ያኔ ቪዥን ቦርድ ምንድን ነው ማይገባችሁ ልጆች ካላችሁ በእርግጥ ሁላችሁም ታውቃላችሁ። ሙምኪን ሰውነት መቀነስ ሊሆን ይችላል። አንቺ የምትፈልጊውን አቋም ያ የሆነችው ሶሻል ሚዲያ ላይ የሆነ ሰው ስክሪንሾት አድርገሽ ኦር ደግሞ ፎቶዋን ምናምን ፊት ለፊት ላይ ግድግዳ ላይ ትለጥፊያለሽ። ኦኬ፣ ውታኔሽ ምግብ ማስተካከል ሊሆን ይችላል፣ ስፖርት መስራት፣ የፈለግሽውን ነገር ፊት ለፊት ላይ መለጠፍ ምቺ ከሆነ ፎቶ መለጠፍ። እሱም ባየሽ ቁጥር ሞቲቬት ይሆንሻል፣ ትነቃቂያለሽ። በጻፍሽ በለጠፍሽ ቁጥር ትነቃቂያለሽ። የተለያዩ አንቀጾች ላይክ ከመጽሐፍ ላይም ሊሆን ይችላል
አሮ ነው በስ የሆነ ጥቅሶች የሆነ ሞቲቬት የሚያደርጉትን ነገር ግድግዳ ላይ መለጠፍ ማድረግ የምትፈልጊውን ነገር ጽፈሽ መለጠፍ በጣም ትልቅ ተጽዕኖ አለው። ሞቲቬት ያደርግሻል። ሰው ሁለት ነገር ተናግረናል። ታኒሼ አንፎሎ ከማድረግ ትጀምሪያለሽ። የኔ ቆንጆ ለምንድን ነው ሁሉንም ሰው ፎሎ አድርገሽ የምትከታያቸው? ምንድን ነው የሚጠቅሙሽ? የሚያስተምርሽን ሰዎች ብቻ ፎሎ አድርጊያቸው። ፎሎ ማድረግ በጣም ትልቅ ተጽዕኖ አለው። በዚሁ አጋጣሚ እኔ የሆነ ሞመንት ላይ ቲክቶክ ላይ ራሱ ላይቭ መግባት ጀመርኩኝና ፎሎ መልሽ ምናምን ስባል ሼም እያዘኝ ፎሎ መመለስ ጀመርኩኝ። ድሮ እኔ ፎሎ ማድረጋቸው ሰዎች የሆነ ነገር የሚያስተምሩኝ እስላማዊ ይሁን የሆነ እኔ ፈልጎ መማርበት ሰዎች ብቻ ነው ፎሎ ማድረጋቸውና ከዛ ያ ነገር በቃ ሼም እያዘኝ መመለስ ጀመርኩኝና ተጽዕኖ ፈጠረብኝ። ምክንያቱም እኔ ቲክቶክ ላይ ፎሎ ያደረኳቸው ሰዎች ብቻ ነው ማየው። ይሄ ነገር በጣም ትልቅ ትርጉም አለው ከገባችሁ። እንዜ የሆነ ሰዓት ላይ ስክሮል ሳረግ በጠዋቱ ምናምን በቃ ቼክ እያለች ቪዲዮ ፖስት አደርጋለች። ወአነ ብስባ ሙዚቃ እየሰማው እየዘፈንኩ ነው ሙሉ ማለት ነው። ኦር ደግሞ የሆነ ነገር ብቻ ከኔ ጋር ማሄድ ነገር ውክርማ ላይ ቀነ ሁሉንም ሰው ላይክ ፖስታቸው ከኔ ጋር ማሄድ እንዳለ ሰው አንፎሎ አረኩኝ። በዚሁ አጋጣሚ ያው አንፎሎ ያረኩበትን ምክንያት ነግራችኋለሁ። እዚህ ላይ ታያላችሁ ፎሎወርሶቼ። እኔ የኔ ፖስት ቲክቶክ ላይ የሆነ ዩቲዩብ ላይ እኔ ፖስት ማድረገው ነገር ማይጠቅምሽ ከሆነ ከአንቺ ህይወት ጋር ማይገናኝ ከሆነ እንድትከታተይኝ አልፈልግም። ሲሪየስሊ ያኔ በጣም ተጽዕኖ ስላለው ነው አንፎሎ በማድረግ ትጀምሪያለሽ። ድሮ ፎሎ ያረግሻቸውን ሰብስክራይብ ያረግሻቸውን ቻናሎች ማይጠቅምሽም እንዳለ ታነሻለሽ። ስፖርት መስራት የምትፈልጊ ከሆነ በዛ ነገር ላይ መጠንከር ምቺ ከሆነ ስፖርት የሚያሰሩ ቻናሎቹን ሰብስክራይብ በማድረግ ሞቲቬት የሚያደርጉሽን ነገር ሰብስክራይብ በማድረግ ትጀምሪያለሽ። ስልክሽን ሾፊ ቴክስቶች አጥፊ። ላይክ ዶሮ ያወረሻችሁ ሰዎች ላይክ ማይ ፊዶች አጥፊ። ጋላሪ ውስጥ ግቢ፣ ስክሪንሹት ዳውንሎድ ተራ አንድ ማታይም እኮ ስልክሽን እንደዚህ ያኔ ብዙ ያለው ፎቶ ቪዲዮ ምናምን እኮ ላይክ በጣም ነው የሚያጨናንቁት። አዛኑ አስለን አይሆንሽም። ሰው ስልክሽ ውስጥ ያለውን ነገር እንዳለ ደልቺ። ማይጠቅምሽን ነገር ከዚህ በፊት ዳውንሎድ ያደረግሻቸው ቪዲዮዎች ከህይወትሽ ጋር ማይገናኙ ነገር እንዳለ አጥፊ። ከስልክሽ ከፎሎዎች ነው የሚጀምረው። ላይፍሽን ቀለል አድርጊ። ልብስሽን ላይ ከበትሽን ምናምን ማትለብሻቸውን ልብሶች አውጪ፣ ለሰው ስጪ። ሰው ከበትሽን አሳንሺ። ወር ደግሞ ሻንጣ ውስጥ መልሻቸው ማትፈልጊያቸውን ነገራቶች ማትፈልጊ ቃጣይ ላይ ቀለል ከማድረግ ከጽዳት ራስሽን ተንከባከቢ፣ ጸጉርሽን ተንከባከቢ። እስከ መች ማአሬ እስከ መች ልጅ ነው እናንተ? ሰዓት የለኝም አትበሉ። ሰዓት አላችሁ። ስክሮል የምታደርጉት ነገር ምንም አይጠቅማችሁም። በሳምንት ይሁን እኔ አሁን ለምሳሌ በሳምንት እሁድ ቀን ለራሴ ቀን ሰጥቼ ፊልም ባይበት ቀን ነው። ኢትስ ኦኬ። አነም አጉልኩም እኔ ፍጹም ነኝ። ግን ቢሆንም ብትሳሳችም ተመለሺ። ራስሽን ጠብቂ። ኮንፊደንስሽን ያኔ ይኑርሽ። በራስ መተማመን ከየትም አይመጣም። ራስሽን ማምጣት የምትችይው ሰው ውዶች፣ ይሄንን ነገር እንዳትረሱ በጭራሽ። ይሄንን ነገር እንድትረሱ አልፈልግም። እንደምንድን ነው መጽሐፍ ነገር ማንበብ የምትወዱ ሰዎች ለ10 ደቂቃ አንብቡ። አየሽ ሙምክን እስላማዊ ሊሆን ይችላል፣ ሙምክን አንቺ የምትወጁ ነገር ሊሆን ይችላል። በማንበብ በመማር ሶሻል ሚዲያ ላይ የምትከተኙ ሰው በማጽናት ውታኒሽ ያበናት ሹፉ ሰዲቃትኩም ጓደኞቻችሁን እዩ። እቺ ጓደኛ ቀኑ ሙሉ ስልክ ስታወረሽ ምንድነው የምታወረሽ? ላይ ከድሮ ለወደፊት ህልምሽ ጋር የሚያገናኝ ነገር አለው። እኔ አሁን አንድ ጓደኛ አለችኝ፣ ልንቀልድ እናወራ እንችላለን። ግን የሆነ ሰዓት ላይ እኔም እሷም ተመስጠን የሆነ ህልም ስናልም ላይ በንግግራችን ውስጥ ለወደፊት ይሄን እናረጋለን ሲል ነው የምሰማው። ምክንያቱም እኔም እሷም የሆነ የማደግ ፍላጎታችን የሆነ የሚያመሳስለን ነገር አለ። ያ ነገር ተጽዕኖ ይፈጥርብናል። ጥሩ ነው። ጓደኛ ምረጡ። ኮልጂ ሃሃሃ ያኒ ማይ ፌድ ቀልድም ሁሉም ነገር እንዳለ ሆኖ ሰዓትሽን በማይሆን ነገር አታጥፊ። ማሪ በማይሆን ነገር አታጥፊ። ኦኬ ጓደኛሽን ተጠንቀቂያት። ዋና የሆነ ጓደኛ የማይሆን ሰው ጋር የምትውል ከሆነ እኔ አያታለሁ። እነዚህ ልጆች አንቺ ላይ ተጽዕኖ ይፈጥራሉ። አንቺ ላይ ደግሞ እኔ ላይ መተሽ ተጽዕኖ ትፈጥራለች። ሰው ከቻልሽ እኔ ማቅሽን ጓደኛ የሆንሽ ካልቻልሽ ብሎክ ነው ማድረግሽ። መጨረሻ ማስጠንቀቂያ ነው የምሰጥሽ ብዬ ነግሬያት አውቃለሁ ከዚህ በፊት ለ2026 ሀታ በቃ ይሄ ነው ከአሁን በኋላ የመጨረሻ እድልሽ ነው ምናምን ብያት አውቃለሁኝና ማትሆንሽ ከሆነ ጓደኛሽ በሰላም ተፋቱ። ያምሪ ፊቸር በቃ ላይክ ለብቻው ምንኖራል እንዴ? እናት አባታት ላይክ እኔ እናቴን አጥቼ እየኖርኩ ነው አይደለም ሌላ ሰው ማጣት መፍራት ማለት ነው። ሰው ጓደኛሽን ጻፊ። ለራስሽ የገባሽን ቃላት ትርሺ። ራስሽን ተንከባከቢ። ጽዳት ከራስ ነው የሚጀመረው። እንደዚህ አይነት ቪዲዮዎችን እንድሰራላችሁ ደግሞ ከፈለጋችሁ ኮመንት ላይ ጻፉልኝ። ቻናሌን ሰብስክራይብ አድርጉ።
አይኖ እንደምሰማችሁ ተስፋ